ያዕቆብ ለረጅም ዘመን ከኖረበት ቤት አይደለም፣ ነገር ግን ከአደገኛ ጠላት እየሸሸ ነው። እርሱ ያለፈውን ሁሉ ትቶ በስውር ሲሸሽ ውስጡ ፍርሃት ነበር። ምክንያቱም ከኋላው ላባ በቁጣ ተከታትሎታል። ነገር ግን ይህ ሰው ብቻውን አልነበረም። እግዚአብሔር በምስጢራዊ መንገድ እየመራውና ነገሮችን ሁሉ እየተቆጣጠረ ነበር። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? ከቁጥር 1 እስከ 16 እንደምናየው በያዕቆብ ዙሪያ የተፈጠረውን ውጥረትና ወደ አገሩ እንዲመለስ ያደረገው የእግዚአብሔር ምሪት በሦስት መንገዶች ተገልጧል። እግዚአብሔር ለያዕቆብ የተናገረው በውስጣዊ የልብ ምስክርነት፣ በውጫዊ ሁኔታዎችና በቀጥታ በቃሉ አማካኝነት ነበር። ይህ የሚያሳየው እግዚአብሔር ሕይወታችንን ሲመራ ብዙ መንገዶችን እንደሚጠቀም ነው። መጽሐፍ ቅዱስ እግዚአብሔር በአንድም በሌላም ይናገራል ይላል። ነገር ግን እያንዳንዱ ውስጣዊ ፍላጎታችን የእግዚአብሔር ድምፅ ነው ማለት ደግሞ አይደለም። ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ልብ በጣም ክፉና አታላይ እንደሆነ ይናገራል። ስለዚህ ያዕቆብ ውስጣዊ ፍላጎቱን ከእግዚአብሔር ምሪት መለየትና የእግዚአብሔርን ሐሳብ መከተል ይገባዋል። በተመሳሳይም ላባ ፊቱ መለወጡና ያለፈው ሰላማዊ ግንኙነት መቀየሩ ያዕቆብ እንዲነቃ ምልክት ሆኗል። ይሁን እንጂ ሁኔታዎች ሁሉ የእግዚአብሔር መመሪያ ናቸው ማለት አይደለም። ነገር ግን እግዚአብሔር ሁኔታዎችን ምሪት ለመስጠት ይጠቀምባቸዋል። በሕይወታችን የተለየ የእግዚአብሔር ጥሪ ሲደርስ አንዳንድ ጊዜ ሁኔታዎች አይመቹም። በኦሪት ዘጸአት ምዕራፍ 1 እንደምናየው ለእስራኤል የተሰጠው የተስፋ ቃል የሚፈጸምበት ጊዜ ሲደርስ በግብፅ መኖር እጅግ ከባድ ሆነባቸው። እንዲሁም በሐዋርያት ሥራ ምዕራፍ 8 በቤተ ክርስቲያን ላይ የመጣው ስደት ምዕመናንን ከኢየሩሳሌም አውጥቶ ወንጌልን ወደ ሌሎች ስፍራዎች እንዲያደርሱ አደረጋቸው። እነዚህ ሁለቱም ሁኔታዎች አንድ መንፈሳዊ እውነት ያሳያሉ። እግዚአብሔር አንዳንድ ጊዜ ሰውን ከተለመደው ምቾት አውጥቶ ወደ ፈቃዱ ለማንቀሳቀስ ሁኔታዎችን ያከብዳል። ሰው በአንድ ቦታ ተስማምቶ እንዳይቀር እግዚአብሔር አንዳንድ ጊዜ ያንን ሁኔታ ያናውጣል። ይህም ቅጣት ሳይሆን ወደ ትልቅ ዕቅዱ የሚያደርሰን መለኮታዊ ምሪት ሊሆን ይችላል። ከዚህ ነገር ሁሉ በላይ ግን እግዚአብሔር ለያዕቆብ በሕልም ተናግሮ ወደ አባቱ ምድር እንዲመለስ አዘዘው። እኔ ከአንተ ጋር እሆናለሁ ብሎ አበረታታው። ይህ በያዕቆብ ሕይወት በተደጋጋሚ ታይቷል። ከአባቱ ቤት ወጥቶ ሲሄድ፣ ወደ ምድሩ ሲመለስ፣ ኤሳውን ሲገናኝ እና በሌሎች ብዙ ሁኔታዎች ውስጥ እግዚአብሔር በቃሉ ተናግሮታል። በመጨረሻ ያዕቆብ የእግዚአብሔርን ቃል ተከትሎ ለመነሳት ወሰነ። በዚህ መሰረት የእግዚአብሔር ቃል የሕይወታችን ዋና መመሪያ እንደሆነ ተገልጿል። ሁኔታዎች ባይናገሩም እንዲሁም ውስጣችን ዝም ቢል እንኳን ቃሉ ብቻ በቂ ነው። በቀጥታ ምሪትን ይሰጣል። በዚህ ጊዜ የያዕቆብ ቤተሰብ ሊያና ራሄል ከያዕቆብ ጎን ቆመው የእግዚአብሔርን ፈቃድ መከተል መረጡ። ይህ ደግሞ በማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ሰው ከቤተሰቡ በላይ የእግዚአብሔርን ሐሳብና እርሱን መውደድ እንደሚገባው ከሚያስተምረው ክፍል ጋር ይስማማል። እግዚአብሔርም ከእርሱ ጋር በመሆን ወደፊት መራው። ለእግዚአብሔር ድምፅ መታዘዝ ሰላምንና ጥበቃን ያመጣል። ሰው የእግዚአብሔርን ቃል ሲከተል ፍርሃት ከውስጡ እንደ ጉም ይተናል፣ እምነቱ ይጠነክራል፣ ሕይወቱም በመለኮታዊ መመሪያ ውስጥ ይገባል። በሐዋርያት ሥራ ምዕራፍ 18 ከቁጥር 9 እንደተገለጸው ሐዋርያው ጳውሎስ በሌሊት በራእይ ጌታ እንዲህ ብሎ አበረታው፣ አትፍራ፣ ተናገር እንጂ ዝም አትበል፣ እኔ ከአንተ ጋር ነኝ፣ ማንም ክፉ አያደርግብህም። ይህ ቃል ጳውሎስን ከፍርሃት አውጥቶ የወንጌል ሥራውን በድፍረት እንዲቀጥል አደረገው። በተመሳሳይም ያዕቆብ በፍርሃት እንዳይቆይ እግዚአብሔር ወደ ፈቀደው ቦታ እንዲሄድ እና የተሰጠውን መንገድ እንዲከተል እግዚአብሔር አበረታው። ይህ እግዚአብሔር ሰዎችን በፍርሃት ጊዜ እንደሚደግፋቸውና እንደሚያጽናቸው የሚያሳይ ክፍል ነው። ከቁጥር 17 እስከ 35 ያዕቆብ ከካራን መውጣቱና ላባ ከኋላው መከታተሉ እንዲሁም የእግዚአብሔር ምሪትና ጥበቃ በግልጽ መልኩ የሚታይበት ክፍል ነው። ያዕቆብ ቤተሰቡንና ያለውን ሀብት ሁሉ ይዞ በሚስጥር ከላባ ቤት ወጣ። ይህ የመውጣት ሂደት በሰው እይታ በፍርሃትና በአደጋ የተሞላ ቢመስልም እውነቱ ግን የእግዚአብሔር የቀደመ ቃል ተፈጻሚ እንደሆነ ነበር።
እርሱ እንዲወጣ መንገዱን አስቀድሞ አዘጋጅቶለት ነበር። ይህ ሁኔታ እውነትን በተግባር የገለጠ ሲሆን የእግዚአብሔር ምሪት ሁልጊዜ በሰላም የሚከናወን ቢመስልም አንዳንድ ጊዜ ግን በድፍረት በግጭትም ሊሆን እንደሚችል የሚያሳይ ክፍል ነው። የያዕቆብ መውጣት ፍጹም ሰላማዊና ግልጽ አልነበረም። እግዚአብሔር ምሪት ቢሰጥም ፍርሃትና ችግር የታየበት ሁኔታ ነበር። እግዚአብሔር ቃል ቢሰጥም ሰው አንዳንድ ጊዜ በሁኔታ ላይ ተመርቶ ሊያደርግ እንደሚችል ያሳያል። ከፍርሃት የተነሳ ያዕቆብ በስውር መውጣትን መረጠ። ለምን ተደበቅህ እና ጣዖቶችን ሰረቃችሁ የሚለው የላባ ክስ የሰውን ግምት፣ ፍርሃትና የእውነት እጥረት በግልጽ ያሳያል። ላባ ለብዙ ዓመታት ከያዕቆብ ጋር ቢኖርም በያዕቆብ ሕይወት የሚሰራውን እውነተኛ አምላክ በእርግጥ አላወቀም ነበር። እግዚአብሔር በያዕቆብ ምክንያት ቤቱንና ንብረቱን ቢባርክለትም ልቡ ግን ከጣዖት አምልኮ አልተለየም። ስለዚህ በችግሩ ጊዜ የተጨነቀው ስለ እግዚአብሔር ክብር ሳይሆን ጣዖቶቼ በማለት ስለ ምስሎቹ ነበር። ይህም ሰው በእግዚአብሔር በረከት ውስጥ ሊኖር ቢችልም እውነትን ካልተቀበለ በውስጡ አሮጌ አምልኮና የሥጋ አስተሳሰብ እንደሚቀጥል ያሳያል። ከቁጥር 22 እስከ 24 ግን እግዚአብሔር በሕልም ጣልቃ ገብቶ ላባን አስጠነቀቀው። ይህም ያዕቆብን ከጉዳት እንዲድን አደረገ። ሰው ባይረዳውም መለኮታዊ ጥበቃ እውነተኛና አስተማማኝ እንደሆነ ይገልጣል። እግዚአብሔር ቀደም ብሎ እኔ ከአንተ ጋር ሆናለሁ ብሎ የገባው ቃል በተግባር ተፈጸመ። ይህ የሚያሳየው እግዚአብሔር ከሕይወታችን ተግዳሮቶች ሁሉ በላይ መሆኑን ነው። ከሰው ተቃውሞ፣ ከስውር ዕቅድና ከፍርሃት በላይ የሚገኘው የእግዚአብሔር ሉዓላዊ ጥበቃ ያዕቆብን እንደጠበቀ ሁሉ እኛንም ዛሬ ይጠብቀናል። ሮሜ ምዕራፍ 8 ቁጥር 31 እንደሚለው እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ይህ የያዕቆብ ታሪክ የእምነት መርሃ ግብር እንደሆነ እንመለከታለን። ከቁጥር 36 እስከ 55 የላባና የያዕቆብ መገናኘት ከፍተኛ ውጥረት ቢኖርበትም ወደ ሰላም የተለወጠ ታሪክ ደግሞ ነው። ያዕቆብ ከላባ ቤት በድብቅ ተነስቶ ከሄደ በኋላ ላባ ተከታትሎ ደረሰበት። ሁለቱም ያለፈውን ጉዳት በመወቃቀስ ተነጋገሩ። በመጨረሻ እግዚአብሔር በመካከላቸው ሰላምን አዘጋጀ። እንደ ባህሉ አብረው በሉ እና የሰላም ቃል ኪዳን አደረጉ። በመካከላቸው አለመተማመንና ጥርጣሬ በመኖሩ በመጨረሻ እግዚአብሔር ይፍረድ ብለው ጉዳዩን ለእግዚአብሔር አሳልፈው ሰጡ። ይህም ስምምነቱ በፍጹም መተማመን ላይ የተመሰረተ ሳይሆን ቢያንስ ግጭትን ለማስቆም የተደረገ የሰላም ስምምነት እንደነበር ያስረዳል። እኛ በእምነት ስንመላለስ ከሚጠራጠሩንና ከሚጠሉን ሰዎች ጋር እንኳን ሰላምን ልንፈጥር እንደሚገባ ያስተምራል። ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ የሚለው መርህ እዚህ በግልጽ ይታያል። በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እንደተገለጸው እግዚአብሔር በክርስቶስ እኛን ከራሱ ጋር አስታርቆናል፣ የሰላም አገልግሎትንም ሰጥቶናል። ስለዚህ እምነት ያለው ሰው ሰላምን መፈለግና ለመተማመን መስራት ይኖርበታል። ከቁጥር 38 እስከ 42 ላባ የያዕቆብን ታማኝነት በተደጋጋሚ ቢጠራጠርና ሊጎዳው ቢሞክርም እግዚአብሔር ግን በያዕቆብ ላይ በረከቱን እንዳበዛ ያሳየናል። ይህም እውነተኛ ብልጽግና ከሰው ተንኮል ወይም ከሰው ጥረት ሳይሆን ከእግዚአብሔር ሞገስና በረከት እንደሚመጣ በግልጽ ሁኔታ ያስረዳል። ላባ የያዕቆብን እድገት ለመከልከል ቢሞክርም ያዕቆብ ግን በእግዚአብሔር ጥበቃና ምሪት ስር ሆኖ በረከትን እንዳገኘ ያሳየናል። ስለዚህ አስቀድማችሁ መንግስቱንና ጽድቁን ፈልጉ የሚለው መርህ በዚህ ታሪክ ውስጥ በግልጽ ሁኔታ ይንጸባረቃል። ሰው ከእግዚአብሔር ጋር በቅንነት ሲሄድ ሰዎች ሊከለክሉት ቢሞክሩም እግዚአብሔር ግን የሚያዘጋጀውን በረከት ማንም ሊወስድበት አይችልም። ዘፍጥረት ምዕራፍ 31 በአጠቃላይ የእግዚአብሔር ታማኝነት በሰው ችግር፣ ፍርሃትና አለመተማመን መካከል እንኳን እንደሚሰራ የሚያሳይ ምዕራፍ ነው። እግዚአብሔር ያዕቆብን ከጭንቀትና ከተገፋበት ሁኔታ ውስጥ አውጥቶ የተዘጉ መንገዶችን ሁሉ እየከፈተ ወደ ተስፋው ምድር እየመራው እንደሆነ እናያለን። ይህ ሂደት ሰው በራሱ ጥበብ ሳይሆን በእግዚአብሔር ፈቃድ ሲመራ ሰላም እንደሚመጣ ያሳያል። ግጭት እንኳን በመጨረሻ ወደ ስምምነት ሊመለስ ይችላል። በሕይወታችን ወደ ፈቃዱ ለመመለስ ወይም ወደፊት ለመቀጠል የምንወስነው ውሳኔ በፍርሃት ወይም በእምነት ላይ
ይመሰረታል። እግዚአብሔር ሲመራን በተቃረኑ ሁኔታዎች ውስጥ እንኳን ሰላም እንዲፈጠር ያደርጋል። ስለዚህ እኛ በእርሱ ታማኝነት ተደግፈን መኖርና ሰላምን መፈለግ አለብን። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን